ሞልቷል። አልተመዘገበም ሊሆን ይችላል ወይ ተማሪ ሆነ አልዘመርክም ይሄዳል ወይ በባሌ ወይ በቦሌ የሚባለው ባሌው ምንድን ነው? የዋቀው ጉቱ መነሳሳት ነው። የጌዴኦ አለ ኢትዮጵያ ውስጥ ትግራይ ውስጥ አለ ጎጃም ውስጥ ደጃዝማች ፀሐዩን አባረው የወጣው ግብር ተጨመረ ብሎ የጎጃም ህዝብ ነው። በየቦታው እኮ ህዝቡ ክሪቲካል ማስ የሚባለው ሁሉ ነገር ተገናኝቶ አንዴ የሚመጣው እሱ በሀገር አቀፍ ሊሆን አልቻለም እንጂ የትግራዩ አለ የወያኔ የመጀመሪያ በብላታ ኃይለማርያም የተመራው ይሄ ስሙን ወያኔ ስም የሆነውን የአሁኑ ሰዎች የወሰዱት የብላታ ኃይለማርያምን ነው። ብላታ ኃይለማርያምን አውቃቸዋለሁ። ልጃቸው ስብሐት ኃይለማርያም ከኔ ጋር ማዕከላዊ እስረኛ ነበረ። በግዞት ጅንካ ነው የኖሩት፣ ገሞጎፋ ታች ነው የኖሩትና ደርግ ነው ነፃ አድርጎ ትግራይ ሾሞ የላካቸው። ትግራይ ሄደው ተሾመው 6 ወር ቆይተው ሮጠው እኔ ሀገር ይገባለሁ ይህንን ትግራይን አላውቀውም እንዲህ አይነት ባላውቅም ብሎ ወደ ጅንካ ነው የተመለሱት። እሱ ሌላ ነገር ነው እና በየቦታው እኮ ህዝቡ ከግለሰብ ለቅሶ አልፎ በነዚህ ያመረረው የራሱ መሪ መርጦ እኮ ጌዴኦ፣ ትግራይ፣ ጎጃም፣ ባሌ በየቦታው አለ። አላዳመጡትም። ጦር ይላክና ያጠፋዋል። የባሌው ቆየ በጀነራሎች የሚመራ ብዙ ጦር እዛ ጋር የኖረበት ቦታ ነው እና ይሄ ጀነራል መንግስቱ የተናገሩት እኮ ክሪስታላይዝ አድርጎ ከግለሰብ ከተበደሉ ግለሰቦች 15,000 ከመንገድ ላይ ተንከባሎ ለንጉሱ ከመጮህ አልፎ ጠበንጃ እኮ አነሳ፣ ጦር አነሳ እኮ። ይህንን ነው ያላዳመጡትና የጃንሆይ እኔ በግሌ አይደለም ያመለጠ ዕድል ነው እንኳን ያላሻሻሉት ነው የምለው። ምንድን ነው ተሻሽሎ የሚሆነው? ህገ መንግስታዊ ንጉስ ነው አይደለም የሚሆነው? አልፈልገውም። ንጉስ ነው የማልፈልገው። በቃ ንጉስ ብዙ ታሪክ የበለጸጉ የአውሮፓ ሀገራት ነገስታት አላቸው። እኛ ላይ ሲሆን ለምን እንደማይፈለገው እኛ ሀገር ይሆን የማይፈለገው? እኔ የአውሮፓውንም ስላልተቀበልኩ ነው። የኮንስቲቱሽናል ሞናርኪውን እሱም ሲምቦል ነው የሚሉት አሻንጉሊቶች ናቸው። አልተቀበልኩም። ውሸት ነው። ንግስቲቱ የቤተ ክርስቲያን አለቃ ነች። ኤሊዛቤት የሆነ ከነ ልጆቿ ከነ ልጅ ልጆቿ ቢሊየነር ናቸው፣ ሀብታሞች ናቸው። ስራ አልሰሩም። ቁጭ ብለው በደማቸው በተወለዱ ህዝቡ ተቀብሏቸዋል ነው። እኔ ህዝቡ አይደለሁም። እኔ ነኝና ሰው ሳይሰራ እንደዛ ሀብታም መሆን የለበትም። በደሙ ነው። በደሙ ሰው ነው። የአንዱ ሰም ከሌላ ደም አይበልጥም በሚለው ነው። የአውሮፓው ሁሉ ተቀበሉ ኖሩ። ለኢትዮጵያ ለእኔ ኮንስቲቱሽናል ሞናርኪ ንጉስ አልፈልግም። ንጉስ ከፈለክ አጉል ነው። እኔ ንጉስ ልጅ ነኝ። በፋብሪካ ያልወጣ የኃይለ ሥላሴ የሚኒሊክ ከፋይል ጻፈ ትእዛዝ ምናምን የፈጠረው ከሰሎሞን ተረት ነው። እኔ ተረት ያልሆኑ ንጉሶች ኢትዮጵያ ውስጥ አሉና እነሱም ይመለሱ አይነት ነገር ነውና ይለፍሱ። የሁሉ ንጉስነት በሚኒሊክ በምን ምክንያት እንደጠፋው ይቅርና ወደሚቀጥለው ወደ 20ኛው ክፍለ ዘመን ከዛ ዘመን እየሄደ ወደሚሄድበት እንሂድ። ያመለጠ ዕድል ዶናልድ ለቪን ልክ አይደሉም ማለት አይደለም ለእኔ እንደ ኢትዮጵያዊ ለሀገሩ እንደሚያስብ። ስለዚህ 66 ላይ አመፅና አብዮት መካሄዱ የተሻለ ነበር። አስቀድሞ ስርዓቱ ራሱን ሪፎርም ከሚያስተካክል መሬት ስሪት ማሸጋሸጊያ እርምጃ ከሚወስድ በአመፅ መውደቁ የተሻለ ነበር ነው የሚሉት ማለት ነው። እሱ ራሱ የህዝብ አመፅ ነው። ይሄ ለንጉሱ መንገድ ላይ ወድቀው የሚጮሁት ሌላ መልክ ነው የያዙት። ቦረና ነገሌ ጦር ሰራዊት ለዘመናት ኖሮ ኑሮ በቃኝ አለ። ይሄ ጤፍ እንጀራ ከአሸዋ ጋር የተቀላቀለ ውሃ ጨው ውሃ ከመሬት የተቆፈረ አልጠጣም በቃ አሉ። አንድ 10 አለቃ ማነው ስሙ ጠፋኝና የ50 አለቃ ምናምን ጠፋ። በቃ አሉና አለቆቻቸውን 100 አለቆቻቸው ምናምን አሰሩ።
ያንን ለማስፈታት ጀነራል መጣ። ጀነራሉንም አስሩ። ማሰር ሳይሆን እንዲህ አድርገናል እኛ፣ እናንተ ምን ታስባላችሁ? አስመራ፣ ኡጋዴን ጦር ያለበት ቦታ ሁሉ ለዚሁ ንጉሱን ሀገር ለመጠበቅ በተሰጠው ሬዲዮ አገናኙና ይሄ ራሱ የለቅሶው ሁለተኛ ደረጃ ነው። ያ ነው የተያያዘው። ያ ተቀጣጥሎ ነው ያ የሆነው 66 እና ደርግ የመጣው። እሱ ሚስድ ኦፖርቹኒቲ ነው። ሰዓት ነው ወይ? አልሰዓት ነው። አልሰዓት ነውም አገኘን፣ ተጠቀምንበት። ከዛ ሌላ ሊሆን የተጠቀምነው ቀይ ሽብር እልቂት፣ ወደዛ እንሄዳለን። ከተፈለገ እዛ ጋር እሄዳለሁ። እዛ ጋር መሄድ ራሱ ይሄ ኢትዮጵያ ኦሮሞ ነፃ ሆነ ብሎ የሚያለቅሱት ነገር አለ አይደለ? እንደዛ የተሸፋፈነ ታሪክ ነው እና እሱ እዛ ጋር ያለውንም ለማየት ፈቃደኛ ነኝ። ልክ እንደዚህ እንደ ኦሮሞ ጩኸት አይነት ነገር ሊሆን ይችላል እዛ አካባቢ ያለው እና እሱን ለመነጋገር ይችላሉ። ግን ይሄኛው ሚስድ ኦፖርቹኒቲ አይደለም። ተጠቅመንባት ሳሲታን ኢትዮጵያ ፎር ቤተር ለተሻለ ሁኔታ ከዛ ጊዜ ጀምሮ ሪፐብሊክ ነች። አሁን መሬቱ አላግባብ ይጠቅሟል፣ ሌላ ጉዳይ ነው። መሬት ለአራሹ ተመልሷል። ይሄ ተአምር ነው ራሱን የቻለ። ሚስድ ኦፖርቹኒቲ ማለት የተሳተ እድል ለማለት እድሉን ወደሚቀጥለው ደረጃ ለመውሰድ የተዘጋጀ ኃይል አለ ማለት በውስጡ አለ። እዚህ ጥያቄ ላይ በውስጡ እድሉ እያለ በእድሉ ያልተጠቀሙም ነገሌ እንደ ግለሰብም እንደ ግሩፕ የሚል ያ የለም። ለዛ አልተዘጋጀንም። ነገሩ ራሱ ለውጡን የሚያመጣው ነገር መጣ። ያንን የሚያዋልደው የተወለደውን ልጅ የሚያርሰው አርሶ ለአቅመ አዳም የሚያበቃው ያንን የሚያህል የሚያደራጅ በግለሰብም በድርጅትም ስላልነበረ ያ ነገር ሚስድ አይደለም። መሆን የሚችለው ያንን ነበረ። አቶ አሰፋ አሁን ሲናገሩ መሬቱም ላራሹ ሆኗል አሉ። ግን የሆነው እንደዛ ነው ወይስ የተነጣጠሉ ጉልተኞች ይዘውት የነበረው መሬት በአንድ ጉልተኛ መንግስት በሚባል ጉልተኛ የተጠቃለለበት ሁኔታ ነው የተፈጠረው? እሱ ውሸት ነው። ከመሬት አዋጁ ጋር የቅርብም ግንኙነት አለኝ። ካረቀቁት ሰዎች ውስጥ አይደለም። ስራ ላይ በሚውልበት ጊዜ በየቦታው ዞሬ አይቻለሁ። መሬት ላራሹ ነው፣ መሬት የመንግስት ነው የሚለው መሬት መንግስት ማለት ህዝብ በሚለው ቃል መሬት የህዝብ ነው እንጂ የግለሰብ አይደለም። ግለሰቦች የሚነቅሉበት የሚተክሉበት አይደለም። በዛ ትርጉሙ ነው እዛ አዋጁ ላይ ያለው። ያ አንቀጽ አከራክረዋል። ይሄኛው የመጨረሻው መልሴ ነው የተረጋገጠና እኔ ከማስበው ሌላ ሌሎቹም አጥንቶ የተቹበት ነው ለማለት አልችልም። ግን መንፈሱ መሬት የግል አይደለም፣ የህዝብ ነው። ህዝብ መንግስት ህዝብ ነው። የህዝቡን ነው የሚያስተዳድረው፣ አገሩን የሚያስተዳድረው። ግለሰቦች ራሶች፣ ደጃዝማቾች፣ ጢሰኛ አሳድሪዎች አያሳድሩትም። እዛ መሬት ላይ ያለው ገበሬው ያርሳል። የሚያርሰው ሰው ነው ባለቤቱ፣ የማያርሰው ባለቤት አይደለም። አገሩን እንዳለ የአገሮች መሬት የሚያስተዳድረው መንግስት። እኔ በዛ መንግስት መልክ ነው የገባኝ። ያረቀቁት ሰዎች የማውቃቸው ጓደኞች አዋጁ ሳይሆን አዋጁ ግን ተግባራዊ ሲደረግ መብት የሌለው ገበሬ መሬት ላይ የመጠቀም መብት ተሰጥቶታል። ባለቤትነቱ ግን የመንግስት ነው። ይሄ ባለቤትነት ያለው መንግስት ሲፈልግ ያዘምተዋል፣ ሲፈልግ ለእህል ሰብል ገበያ ድርጅት ይሄን አቅርብ ይለዋል፣ ሲፈልግ እና ከመሬት ባለቤትነት የሚመነጭ እድገት ከመሬት ባለቤትነት ሊመነጭ የሚችል የመብት ገበሬው ሊያገኝ የቻለበት ሀገሪቱን ልትጠቀም የቻለበት ሁኔታ በደርጉም ሆነ አሁን ባለው ስርዓት አልታየም። አሁን ባለው ስርዓት ይሄን አትቀላቅልም። ይሄ ጥያቄው ተገቢ ጥያቄም አይደለም፣ መነሳት ያለበትም ጥያቄ አይደለም። ለምን? ስለ አብዮት ነው የምናወራው። አንተ ስለ ስርዓትና መሆን ስላለበት ጉዳይ ነው የማወራው። ብዙ ሰዎችም ይሄን ይላሉ። አንተ እዚህ ተማሪው ንቅናቄ ውስጥ ምንም ሰምታልና አብዮት ነው እና ስለ አብዮቱ ጊዜ ትዝ የሚለኝ ማኦ ያለውን ነው።
ሪቮሉሽን ኢዝ ኖት ኤ ዲነር ፓርቲ ኢትስ ኖት ኤምብሮይደሪ አይደለም፣ የራት ግብዣ አይደለም፣ ዳንስ አይደለም፣ ስርዓት የለውም፣ ምንም የለው። የስሩ ተነቃቅሎ የተመነቀቃቀለ ነገር ማለት ነው። ይሄ ነው የአብዮቱ ጥያቄው። እዛ ጋር ወይ አብዮት አለ ነው ያን መቀበል ከነጉዱ ኢትዮጵያ ውስጥ ሳይሆን የትም ሀገር አብዮት ያለበት ከፈረንሳይ፣ ቻይና፣ ራሽያ፣ ኩባ ማንም ሀገር እንደሆነው እንደዛ አብዮት ነው ካልክ ከነጉዱ ነው የምትወስደው። አይደለም ካልክ መላቅጥ የሌለው ነገር ነው፣ ለትርጉም የሚያስቸግር ነገር ነው። እንደዛ ከወሰድክ በኋላ የገበሬ መብት የአራሽ መብት የሌለው መሬቱ ብቻ ተሰጥቶት ይሄ የሰላማዊ ጊዜ ነገር ነው የምታወራው፣ የጤነኛ ጊዜ ነው የምታወራው። እና የለም አብዮቱ መጥቶ አመሰቃቅሎት ወዴት እሄዳለሁ እያለ መንገድ እየፈለገ ነው። መንገዱን በደንብ ማሳየት የሚችል ሰዎች አልተዘጋጀንም፣ የለንም። ሁሉ በየአቅሙ በዚህ ነው መንገዱ እያለ እየሞከረ ነው። ይሄ የሚገርምም አይደለም። የአብዮት ኢንሄረንት ቫሊዩ ነው፣ መሰረታዊ ቫሊዩ ነው። ከዚህ ነጥለ ያየ እንደሆነማ ጉድ ነው የሚሆነው። እዚህ ጥላ ስር ያየ እንደሆነ ይገባል። ሌላ ያነሳኸው የእርሻ ሰብል ገበሬው መመልመል የኢትዮጵያ አይደለም፣ እሱ በዓለም ላይ ያለ ነው። እና ለኢትዮጵያ አትስጥ፣ ይሄን ለደርግም አትስጥ። ጦርነት ላይ ነው ያለው። መላ ባለ በሌለው ኃይሉ የንጉሱን መውረድ ሰምቶ ሲያድ ባሬ ወሮ ናዝሬት ሊደርስ ነበረ። ንጉሱ መውረዱ እንትን ብሎ የሻዕቢያ ኃይል ተጠናክረዋል። አዳዲስ ተፈጠሩ። መሬት የተወረሰበት በየቦታው ሸፈተ። ኢዲዩ እንትን ባሪያ ነገሰ የሚሉ በየቦታው ተነሱ። ከዛ በኋላ ኢህአፓ ቲፒኤልኤፍም ተቋቋሙ። ይሄ ሁሉ ጦር ነው። ይሄ ሁሉ ይህንን መንግስት የሚወዳ ምክንያቶቹ የሚሰጡት የተለያዩና የሚወጋ ነው። ጦርነት ነው። በስቴት ኦፍ ዎር ጊዜ መንግስት መጀመሪያ በፈቃደኝነት ከዛ በኋላ ፎርስድ ሪክሩትመንት ጦርነት ባለበት ሀገር የተደረገ ነው። ኢትዮጵያ ውስጥ የተደረገው ከዛ ውጭ ማየት አለብን። እነዚህን ጦርነቶች ሁሉ አግልለ ያየህ እንደሆነማ መላ የሌለው ነገር ነው። መብትና የገበሬ መብትማ በኋላ የሚመጣ ነው። መሸጋገር ላይ ነው ያለው። አብዮት መሸጋገር ላይ ነው። መንገድ ፍለጋ ላይ ነው ያለው። እድሜ ይስጣቸው ያኑራቸው። ኩባኖቹ ባይደርሱ፣ የመኖቹ ባይደርሱ በተነሳበት ጉዳይ ኢትዮጵያ የምናወራ ኢትዮጵያ አትኖርም ነበር። ካርተር የአሜሪካን ፕሬዚደንት ኢትዮጵያ ሳተላይት ሆና 40 ዓመት 50 ዓመት በንጉሱ ጊዜነ ገንዘብ የተከፈለበትን የጦር መሳሪያ ከልክሎ ሶቪየት ዩኒየን ሄዶ ነው የተገኘው። ያ መሳሪያ ባይገኝ ኖሮ ኢትዮጵያ ብለን ዛሬ የምናወራው አይኖርም ነበረ። እና ጦርነት ነው የታወጀ አገሪቱ ላይ የታወጀ ደርግ ነው እዛ ጋር ያለው መንግስት ብቻ አገሪቱ ላይ ከአራቱ ማዕዘን የታወጀ ሲኖር በግድ ማዝመት የኢትዮጵያ ሳይሆን ጦርነት ላይ ያሉ አገሮች በሙሉ ያደረጉት ነው። እዚህ ውስጥ ካላየን ግራ ነው የሚያጋባ። አቶ አሰፋ እንደዚህ ሽንጦን ገትረው የሚከራከሩለት የአብዮቱ ሂደት እርሶንም ሰለባ ያደረገ ሂደት ነው። ለ10 ዓመታት ያህል በማዕከላዊ እስር ቤት በደርጉ ዘመን እንደቆዩና ወደ ደርግ መውደቂያ 1-2 ዓመት ሲቀረው እንደተፈቱ ይታወቃል። ለምን ነበር የታሰሩት? እስር ቤት ያሳለፉት የማዕከላዊ ህይወት ምን ይመስል ነበር? ምን ተማሩ? እስቲ ስለዚህ ቢያጫውቱ። ሁለት ነገር ተጋለይቼ እሱን ነገር አለው። በኔ ላይ የደረሰው በሰው አይድረስ እንዳልል በኔ ላይ የደረሰው ጥሩ ነው። ህይወታቸውን ያጡ ቁጥር ስፍር የላቸው እና እኔ እድለኛው ውስጥ ነኝ ያለው ታስሬ በመፈታቴ ስለ ሀገር ስለማወራ እኔ ያ መንግስት ይሄንን ልጆቼን እንዳላሳድግ አድርጎ አይኔ እያየ ያንን ሁሉ ሰው ፈጅቷል ብዬ ይሄንን ትልቁን ስለ ሀገር ያለውን ይሄ ሊሸፍንብኝ ግል ጉዳይ ከሸፈነ እንደ ቅድሞቹ እንዳነሳቸው መሆኔ ነው። ይሄ የሚያለቅሱት
የኦሮሞ እንደዚህ ይሆናል ማልቀስ ሊቀጥል 10 ዓመት እኮ ነው እንጂ እዛ ውስጥ ሊከተኝ ነው። አገር አለ። እሱን የሀገሩን ጉዳይ ከግል ጉዳይ መነጠል አለበት። የራሴ ፔን እጽፋለሁ፣ እየጻፍኩ ነው። ያደረገውን በእኔ ላይ በሌሎች ያደረገውን በመሰረቱ በአንጻሩ ኢንኮንቴክስት እጽፈዋለሁ። እስር ቤቱ እንትናን አንብበሃል? ሾልቪንስቲን ነው ጉላግ አርኪፔላጎ። ጉላግ አርኪፔላጎን ሳየው አነበብኩ። ያነበብኩት ደግሞ እዛ ሆኜ ነው። ካንሰር ወርድ ጉላግ አርኪፔላጎ እና ሌላ አንድ መጽሐፍም አለ ረሳሁት። ይህ ሰውዬ ስለኛ ነው እንደሚጽፈው ነው ያልኩት። እንደው እኔ ሶሊተሪ ኮንፋይንመንት ጉዳይ ለብቻ አንድ ክፍል 7 ቁጥር ውስጥ ተዘግቶ 11 ዓመት እዛ ጋር ተቀመጥኩ። አንድ 10 ቀን ነው 15 ቀን ያለ ፍራሽ ነው። እሱ ሌላ ነው። ከዛ ጋር ከኔ ባሰ ያየዋሉ እና ብቻ እንዲሁ ትልቅ ስዕል ልሰጥህ። ላይ ግቢና ታች ግቢ የሚባል አለ። ላይ ግቢ እኔ ታች ግቢ ነበርኩ። በኋላ ወደ ላይ ግቢ ሄድኩ። ግጥም ብሎ ነው ማዕከላዊ መኝታው በየክፍሉ በየሳይዱ ያለው እንትን ነውና ስክ የሚል መኝታ አለ። ስክ እንደዚህ ነው መኝታኛ ስለኛ ይሄ ስክ ነው። ጩቤ ስክ የሚሉት አለ። እንዲህ ነው ጩቤ ስክ እንዲህ ነው። ራቆት እንተኝት እንደዚህ ነው የምተኛ። ጩቤ በቦታ ጥበት ነው። ይሄ ቦታ ጥበት ይሄ ጩቤ ስኩ የሚቀጥለው ቃል ከመፈልሰፉ በፊት እንዲህ ሲደርስ የተወሰኑ ሰዎች ወደ ከርቸሌ ይወስዳሉ። ወደ ስክነት ከጩቤ ስክ ወደ ስክነት ይመጣል።